ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ጠፋ እያልን ነው። ሀገራችንም ሰላሙን አጥቷል። እንግዲህ ዱአ አድርጉ አላህ ሀገር ሰላም እንዳደርግልን ማለት ነው። እያንዳንድሽ ቲክቶክ ላይ እየወጣሽ መከነ ሰላም ፋኖ ወረራት፣ ወረና መከነ ሰላም ፋኖ ማረካት ከማለት ይልቅ ሀገራችንን ሰላም ያደርግልን እያላችሁ ዱአ አድርጉ። ዛሬ ውሎ ነገ ለማይደግም ፋኖ እያልሽ አዳሚ ማለት ነው። ሀገራችንን አትበክሉ። እናንተ መዳን ቤት ተቀመጣችሁ ምንም አላማ ስለሌላችሁ ማለት ነው። የእውነቴን ነው የምላችሁ። እኛ ግን እዚህ ስቀቀን ውስጥ ነው ያለ ነው። ቤተሰቦቻችን በገጠር ያለምንም ምክንያት እየተጨፈጨፉ ያለም በንዴት አንዱ አይጥ ባጠፋ ዳዋ ተመታ ብሏል። አንድ ሰው ያጠፋ ቤተሰቦቻችን እያለቁ ያሉት ያለምንም ምክንያት ማለት ነው። ግን እናንተ ቲክቶክ ላይ ወጣችሁ ፋኖ ጀግናው ቦረና መካነ ሰላም ማረከ ቀመቶ ማታ ለጠፋ ፋኖ ማለት ነው። እኛ ፋኖ የማይጠቅመንም መከላከያ የማይጠቅመንም፣ እኛ የሚጠቅመን ሰላም ነው። የናፈቀንም የሚጠቅመንም ደግሞ ሰላም ነው ማለት ነው። አዳሚ እግርሽን አንጥፈሽ አትቀባጥሩብን ሚዲያ ላይ እየወጣችሁ ማለት ነው። ሀቂቃ ነው የምላችሁ። እኔ በጣም ነው የዘገነናችሁ። በተለይ የቦረና ሰዎች፣ የቦረና ልጆች እኔ ሚዲያ ላይ ገብታችሁ ትብብን አላችሁ። እዚህ ግን እኛ ያለንበትን ግን ደግሞ ፈጣሪ ነው የሚያውቀው ማለት ነው። ለቤተሰቦቻችሁ የማታዝኑ ሰዎች አላችሁ። ቲክቶክ ላይ ገብታችሁ አምሳ መቀባጥሩ ሰዎች የተሰራውን ያልተሰራውን በፎቶ ብቻ እያያችሁ ማለት ነው። ኧረ ባካችሁ ሰላም ስጡን። እንደ ውስጥ እንደ ሀገር ሰላም ይሁን ብላችሁ ዱአ አታደርጉ መቼም። እኔ ፋኖ ነኝ፣ እኔ ብልጽግና ነኝ፣ እኔ መድርሹ ወይ አንድ ነገር እኮ አታገብሩም። ምንም የምታገብሩ አይደላችሁም። እና እኛ የናፈቀን ሰላም ነው እናቴ። ሰላም ታውቃላችሁ፣ ሰላም ነፈቅ ብሎና የንጹህ አየር ወጥቶ ቤት መግባት ማለት በጣም ትልቅ ነገር ነውና ናፍቆናል። ንጹህ አየር ወጥቶ ቤት ለመግባት በጣም ናፍቆናል ማለት ነው። እኛ አሁን የቤት እስረኛ ማለት ነን። የቤት እስረኛ ታውቃላችሁ። ፋኖ መጣ ቤት እስረኛ፣ መከላከያ መጣ ቤት እስረኛ። እንደው ይሄ እንኳን አይመራችሁም። እንደው ዱአ አታደርጉምና ነው። በነገራችን በጣም አናዳችሁኛል። እናማ እንደዚህ ልጤና ብቻ አሁን ቂጣ ልጋግር ነው። በእናንተ ንዴት ማለት ነው። በእናንተ በቲክታከሮች ንዴት ማለት ነው። ቂጣ ልጋግር ነው። ሰምታችኋል። እሺ እየበላሁ ካልሆነ ከባድ ስለሆነ እናንተ የምትሰሩት ስራ ማለት ነው። እና እናትና አባቴ ምን ላይ ደረሱ ሳትሉ ዲል ለፋኖ ዲል ለምንትስዬ ዲል ለማድርሾ ተቀበጣጣራላችሁ። እናንተ እግራችሁን አንጥፋችሁ እዚህ እናትና አባት እያንዳንዱ ሰቆቃ ላይ እያሉ ማለት ነው። ሰቆቃ ላይ ንጹሃን እየረገፈ ያለ አንድ ምክንያት ያለ አንድ ነገር ንጹሃን እያለቀ፣ አንቺ ግን እዚህ ቲክቶክ ላይ ገብታችሁ ሊቭ ላይ ትነጠፊና እያንዳንድሽ ፋኖ እንደዛ አረገ፣ መከላከያ እንዳረገ፣ አገር ሰላም ይሁን ብላችሁ ዱአ አታደርጉም? እንደናንተ ቆይ ምን ታውቅና ነው አሁን እናንተ ብልጽግና ምንድነው ብትባሉ አስተካክላችሁ ብትጠየቁ እኮ ስለምንነቱ እንኳን አታውቁም። እንትን ፋኖ ምንድነው ብላችሁ ብትጠየቁ አሁን ምንም አታውቁትም እኮ። ሳታውቁት እኮ ነው የምትቀባጣጥሩት። እኔ እኮ ግርም የሚሉኝ የምትሉኝ ነገር ጀክለክ የቦረና ልጅ ወይነን ትሉና ጉርብት ከፍቱና ብራችሁን ታቀብሉና ወይ በኋላ ላይ ደግሞ እንደገና ኧረ ተው እንኑርበት። እኛ ድሆቹ እንኑርበት። ሀገራችን ላይ ሰርተን ፈግተን የምንበላ ሰዎች እንኑርበት። እናንተ መዳን ቤት እግርሽን አንጥፈሽ ሌላ እየቀበጣጣሽ እዛ አታጣቁሩ። እኛ ፋኖ ወንድሞቻችን፣ መከላከያም ወንድሞቻችን፣ ሁሉም ወንድሞቻችን ነው። እንዲጎዱብን አንፈልግም። ሰላም ብቻ ነው የምንፈልገው። እሺ አሁን ላይ ግን እናንተ የምትሰሩት ስራ አይደለም ወይ? አይ የመዳን ቤት የመዳን ሽንት ቤት የመዳምን ሽንት ቤት ማጠብ ሽንት ተሽያ አንዳንድሽ ፋኖ ብልጽግና ስትይቱ ያለሽ አይደለ? ኧረ ተው። እና ዛሬ ቤታችን እናጸዳለን። እናንተ ደግሞ ስለታሉ ስትዋሉ እኛ ግን ተኛችን ሳንወጣ ምናምን ነገር ቤታችን እናጸዳለን ማለት ነው። ነው ቤት እንንቀሳቀሰው አንዱ ሳይደስ የሚል አንዱ ይመጣል እና በዚህ መልኩ ቤታችን እናሰማምራለን።
ኩስኳስ የሚባል ሰውዬ ደግሞ ምንድን ነው የተወረደ እናታቸው ብስሚላ ረህማን ረሂም ምን ነው አለ ቡናችንን ፈርሻለን ማለት ነው። የሁላችሁ እንግዲህ ጨርሻ በነጋችን ደረቅ ቂጣ ነው የምወደውና ድርቅ አድርጊያታለሁ። አታምርም? ማሻአላህ ብልአፊያ በሉሽ። ሰምታችኋል። በነገራችን ላይ ውዶች ሽንኩርት ስንት መሰላችሁ? 180 ብር እንደገባ ታውቃላችሁ አይደለ? እና የሰላም እጦት ማለት ነው፣ የሰላም ማጣት ሽንኩርት 180 ብር ገብቶብናል። እንግዲህ አያችሁታ። በነገራችን ላይ ድርቅ ያለ ሽንኩርት ነው ይቀለ ማውራት ማለት ነው። ምንም ልጫ የላት ማሻአላህ። እና ምሳዬን ምየሽሮዬን ለአንድ ከድክላችሁ እምዬ ሽሮ ተሰራ። እንግዲህ በዛሬ አስቤዛ አልቆብናል።
ሽንኩርት ብቻ ነው የቀረን። እንግዲህ ገበያ ሞተን ለመግዛት ሰላሙ ነገር በጣም አሳስቦናል። እንደ ሀቅ ለማውራት ሰው ነጋዴ በሙላ እንደ እየመጣ አይደለም ገበያ ፈርቷል። በጣም የፈራ የሚገርማቸው ነገር ክራ አይፈረድም እንኳን እነሱ እኛ ስዝ ከተማ ያለ ነው የምንኖረው እየፈራን አይደል ያለ ነው። በዚህ መልኩ ከታትፈን ጨርሰናል። ድስታችን እንደምታዩት ባዶዋ ናት ማለት ነው። እየጠበቀችን ነው። ሽንኩርቱን እንግዲህ በዚህ መልኩ እናበስላለን ሽንኩርታችንን። ነገራችን ላይ እንትን ነው ስቶቢያን ያክላል። ብስሚላህ ራህማን እንትን የለውም ፍም እና እንደዚህ ተቁላልታለች። እዚህ ጋር ዘይት አለኝ። ዘይቴን አደርጋለሁ ማለት ነው። በነገራችን ላይ ዘይት ተወዷል። ቀስ እያደረግን በመጠኑ ማለት ነው ተፈቷል። እንጂ መልኩ ካዲየም እናረጋታለን ትንሽ እስከምትበስልልን ድረስ ቀደም ከሰል እያያዝኩ ነው። በነገራችን ላይ ለፍጥነቱ ብዬ ማለት ነው። እንደዚህ ማር መስለኛለኝ። ከዛውን በርበሬን አደርጋለሁ። በነገራችን ሽሮ ነጭ አይደለም ግን ያው ባሉካው ነጭ ነጣ ያለ አይወድም ደመቅ ካላለ ማለት ነው። ለዛ ነው እንጂ ሽሮ በርበሬን ጨርሻለሁ። ወደዚህ ይቀመጣል። እዚህ ጋር ክኖር ወይም ደግሞ ማጅ አለኝ። የወጥ ማጣፈጫ ይባላል። እዚህ ጋር ጨው ይዣለሁ። እዚህ ጋር ምንድነው ሽሮዬን አድርጌያለሁ። ይሄ እንግዲህ ሁለቱ ተጠናቋል ማለት ነው። ሙያን ጅሮሽ ሰምታችኋል። ያው መቼም አላል የለ በነገራችን ላይ ወዶች የኔ ነጭ ሽንኩርት ወዳለሁ። ነጭ ሽንኩርት አደርግበታለሁ። ከዚህ ተጠቀጥቀች ሽሮ የኔ የምታምርዬ ሙያ ሲለካ በሶፊ ነው ለካ ይባላል። እዚህ ጋር ነጭ ሽንኩርቴን አደርጋለሁ። እዚህ ቀጥጫለሁ። ስልት ባይልኝ ደግሞ ከዛን ይከለሳል። እናማ ወዶችዬ እንግዲህ በዚህ መልኩ ቲንቲን ብላለች። በቃታል አይደል? ትንሽ ውሃ ይፈላ አደርጋታለሁ። በዚህ መልኩ ጨርሶ እስከሚፈላ ድረስ ትንሽ ፈልፈል ትበልና ሽሮዬን እከልሳለሁ ማለት ነው። እዚህ ጋር ሽሮ አድርጌያለሁኝ ዛና አደርጋለሁ ማለት ነው። በዚህ መልኩ እንትን ብያታለሁ ማለት ነው። ይሄ ፈላ ውሃ ነው።
በነገራችን ላይ የቀዘቀዘ ውሃ ለሽሮ ጥሩ አይደለም። ይሄን ታውቃላችሁ። የሞቀ ውሃ ሲሆን የፈላ ውሃ ሲሆን በቃ ሽሮ ትጥማለች። ሽሮ አይልም። ግን የቀዘቀዘ ውሃ ከከለሳችሁበት ግን በስሎም ዶኬ ነው የሚለው። እናም አውዶችዬ ማብራት ጠፍቶብኝ ነበረ እየሰራሁ እያለ ማለት ነው። ከሳል አያይዤ ወደ ክሰራ ዞርኩ ማለት ነው። እንግዲህ በስላልናለች ሲጋ ጨው አለኝ። ትንሽዬ ጨው አደርጋለሁ። ከዛ ኪኖ ደግሞ ግማሿን እናደርጋለን ማለት ነው። ጨርሰን አናደርግም፣ ምክንያቱም እንትን ስላደረኩ ማለት ነው። ነጭ ሽንኩርት ስላደረኩበት ግማሿን ያደረኩት ማለት ነው። በዚህ መልኩ ብስል ብላለሽ ወይ ማለት ነው። እንግዲህ ጨው ይሟሟና መብላት ነው የቀረኝ ማለት ነው። እናም ውዶችዬ ይኸው ልናቀርብ ነው። እና ደግሞ ማሻአላ እንጀራሽ ያምራል፣ እንዴት እያረግሽ ነው የምትጋገሪው ለምትሉ ልጆች ማለት ነው። አብሲት ስትጥሉ አታብዙበት፣ አብሲት ማለት ነው። በቃ በጣም ሳይበዛ ልከኛ አድርጋችሁ ከዛም በኋላ ቆንጆ ቡዝና ቡስቡስ ያለ ይሆንላችኋል ማለት ነው። እኔ አብሲት አላበዛም በነገራችን ላይ ግን አበስለዋለሁኝ። ይበስላል፣ ቆንጆ ይሆናል ማለት ነው። እንደዚህ ያለ ቡስቡስ ያለ እንጀራ ይወጣዋል ማለት ነው። እና ይሄን ይመስላል። ዛሬ እንደነገርኳችሁ ሽሮዬን ብቻ ነው የሰራ ነው። እንግዲህ ኢንሻአላህ አላህ የአፊያ ምግብ ይሆንልን። ሽሮ አይደል ያሳደገን። እና ውዶችዬ ሽሮአችን ይኸው በዚህ መልኩ አቅርበናል ማለት ነው። ቻት እችን ትመስላለች። ቃሲማቸው ቢስሚላህ ያቻ ብትርክርክ ያለ እንጀራ ነው። ጉሉ ማሻአላ ጉሉ ብላፊያ እና ወዶቼ ያት ምን የመሰለ ቂጣ ጋግሬ ኑን ብላ ምን የመሰለ ቂጣ ማለት ነው። ቢስሚላህ አሚን። እና እናጓና ጋሪን አንተ ያዝልኝ፣ ተመጥፎ ኮማች አንተ ያዝልኝ፣ አንተ ጠብቀኝ እያለን ዱዓችንን እያደረግን ማለት ነው። ቡናችንን እንቀዳለን፣ ከዛን እንጠጣለን። አይ የዛሬው ቡና እንኳን እንትን ሆኗል መሰለህ አንተ። አይ አልቀጠነም፣ ወላሂ አልቀጠነም። ግን የኮራውን ዝን ውሃ መሰለ መስሎ የነበረ አልቀጠነም እላችኋለሁኝ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉላችኋለሁ ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እየበላችሁ